ሰላም እንዴት ናችሁ? ውድና የተከበራችሁት የዚህ የቻናሌ ቤተሰቦች አለ እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ዛሬ ወደ እናንተ የመጣሁት ትማሩበታላችሁ፣ ታተርፉበታላችሁ ብዬ ያስብኩትን ነገር ወደ እናንተ ይዤ ቀርብ ያለው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አዲስ ጀማሪ ነኝ፣ አበረታቱኝ። ዛሬ እናንተ ይዤ የመጣሁት አንቺ ማወቅ ያለብሽ አረብ ሀገር ስትሰሪ አንቺ ማወቅ ያለብሽ ሰው የሚልሽን ሳይሆን ራስሽን አንቺ ለራስሽ የምትናገሪውን ነገር ነው ማወቅ ያለብሽ። የሆነ ሰው እንደዚህ ስላለች እሷ እኮ የሀረብ ሀገር ሴት ናት የሚለውን ነገር መስማት የለብሽም። ምክንያቱንም አንቺ የሀረብ ሀገር ሴት ማለት ጠንካራ፣ ጎበዝ፣ ጀግና፣ ታታሪ ሰራተኛ፣ እጅግ በጣም ጀግና፣ ቃላት የማይገልጻት። ያን ያልኩበትም ምክንያት እኔ ቦታው ላይ ስላለሁኝ ቦታው ላይ አውቀዋለሁኝ እንዴት እንደሆነ። እኔም እል ነበረ በፊቱ የአረብ ሀገር ሴት እል ነበር። አንቺ ግን ማወቅ ያለብሽ የአረብ ሀገር ሴት ሲሉሽ፣ አዎ የአረብ ሀገር ሴት ነኝ፣ ለስራ ነበርኩ። ስራ ስጨርስ ደግሞ መጣሁኝ፣ ስራዬን ጨርሼ ነው እንጂ ማለት ያለብሽ እንዴት የአረብ ሀገር ሴት ተባልኩ ብለሽ መናደድ የለብሽም። የአረብ ሀገር ሴት ማለት ብዙ ጊዜ እንሰማለን በፊት ላይ፣ ወይ እሷ እኮ ተሽሻለች፣ እሷ እኮ አንድ ፒዛዋን አቃጥላን የመጣችው፣ እሷ እኮ እንደዚህ ሆናለች ይሉሻል፣ ሰው ይሉሻል። እኔም በፊት ቦታው ላይ ስለነበርኩኝ ስለማውቀው ነውና ብዙ ጊዜ የአረብ ሀገር ሴቶች እኮ እንደዚህ ናቸው። አረብ ሀገር ሄዶ የመጣ ሴት ናት እንዴ ይባላል። የአረብ ሀገር ሴት ጠንካራ ስለሆነች፣ ጎበዝ ስለሆነች፣ ሰርታ ስለምታድር፣ ታታሪ ሰራተኛ ስለሆነች የአረብ ሀገር ሴት። አረ የአረብ ሀገር ሴት አረብ ሀገር ሄዳ የመጣች ሴት ናት እንዴ ይባላል። ለዛውም ኩርት ያለች ጀግና፣ ጠንካራ፣ ታታሪ ሴት ናት የአረብ ሀገር ሴት ማለት ነው። እኔ አሁን ለምሳሌ እመጣና ውይ እሷ እኮ የአረብ ሀገር ሴት ናት፣ እሷ እኮ እንደዚህ ናት ስልሽ፣ ይሄ እንግዲህ እኔ ሀሳብ ነው፣ እኔ የምልሽን ነው። ይሄ እንግዲህ እኔ ሀሳብ ነው። እሷ እኮ የአረብ ሀገር ሴት ናት፣ እሷ እኮ እንደዚህ ናት። አንቺ ማለት ያለብሽ አዎ የአረብ ሀገር ሴት ነኝ፣ ስራ ነበርኩ፣ ስራዬን ጨርሼ መጣሁኝ፣ ስራ ስጨርስ ተመለስኩኝ ወደ ሀገሬ ነው ማለት ያለብሽ። በጣም የሚናደር ሰው አለ፣ እኔ ስለማቅ ነው። እና በጣም ይናደዳሉ የአረብ ሀገር ሴት ሲባሉ። አዎ የአረብ ሀገር ሴት ነኝ፣ ጠንካራ ሴት ስለሆንኩኝ እኮ ነው አረብ ሀገር ሄጄ የሰራሁት ነው ማለት ያለብሽ እንጂ መናደድ የለብሽም። የአረብ ሀገር ሴት የአረብ ሀገር ሴት ጀግና ሴት እኮ ናት። ማርያምን ጠንካራ፣ እንደ አረብ ሀገር ጠንካራ ሴት እኔ ማለት ይኖራል ብዬ እንትን አልልም። ምክንያቱንም እኔ በፊት ሲወራ መሰማውና እዚህ መጥቼ የማየው ነገር በጣም በቃ ማለት እጅግ በጣም እና የሆነ ሰው እሷ እኮ የአረብ ሀገር ሴት ናት ሲሉሽ፣ ለምንድን ነው አሜሪካ ላይ ያለ፣ ኤሮፓ ያለ፣ ካናዳ ያለ ሰው የዛ ሀገር ሴት የማይባለው የአረብ ሀገር ሴት ብቻ የሚባለው? ለምንድን እኔ ሁሌም ጥያቄ የሚሆንብኝ የአረብ ሀገር ሴት ብቻ የሚባለው ለምንድን ነው? ለምንድን ነው የአረብ ሀገር ሴት ብቻ የሚባለው? እዛ ያለችበት ሌላ ሀገር ያለ ሰው ለምን አይባልም? ማርያምን የምሬን እኮ ነው። ለምን እንደዛ አይባልም? እና አንቺ ሰው የሚልሽን ሳይሆን መስማት ያለብሽ ራስሽን የምትይው ነው። አሁን የሆነ ሰው መጥቶ አንቺ እኮ የአረብ ሀገር ሴት ነሽ፣ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ነሽ ስላለሽ አይምሮሽን እንትን ያ ሰው እንደዛ ስላለሽ መጨነቅ የለብሽም። እንዴት የአረብ ሀገር ሴት ይለኛል፣ እንዴት እንደዚህ ይለኛል ብለሽ መጨነቅ የለብሽም። የሆነ ሰው ስለ አንቺ ያወራ ነው፣ እሷ እኮ አረብ ሀገር ሄዳ መታ፣ እሷ እኮ እንደዚህ ፒዛ ተቃጥሎ፣ እሷ እኮ እብድ ናት፣ ኧረ አንዷ እንትኗ ተቃጥሏል፣ ብዙ ነገር ይላሉ። በጣም ብዙ ነገር ስለሚሰማ ነውና በጣም ብዙ ነገር ይሉሻሉ። አንቺ ምንድነው ማለት ያለብሽ? አዎ በሉ ቀጥሉበት። ምክንያቱም አንቺ ማዳመጥ ያለብሽ ራስሽን ነው። የአረብ ሀገር ሴት ጠንካራ፣ ጀግና፣ ኩሩ ሴት ናት የአረብ ሀገር ሴት ማለት ነው። እና እሷ እኮ የአረብ ሀገር ሴት ናት፣ እሷ እኮ እንደዚህ ናት፣ እሷ እኮ እንደዚህ ናት የሚልሽን ነገር አትስሚያቸው ውዴ። የኔ ውድ እኔ የምነግርሽን ስሚ። የአረብ ሀገር ሴት እኮ በቃ ማለት አንቺ ሞራልሽን ሊነኩሽ፣ እሷ እኮ እንደዚህ ሆነ፣ እኔ አሁን እሷ ከአረብ ሀገር መታ ምንድን ነው የምትሰራው ምናምን
ለምን አሰሪም አረብ ሀገር መተሽ ጽድት ብለሽ ሰርተሽ በጣም ብዙ የመጣ ሰው ያውቀዋል እና ሰርተሽ ሄደሽ ኢትዮጵያ ገብተሽ መስራት ያቅትሻል? ለምንድን ነው ከአሜሪካን ከካናዳ የሄዱ ሰዎች ኢትዮጵያ ላይ ምንድን ነው የሚሰሩት? እነሱ የሰሩትን ለምን እነሱ የአረብ ሀገር ሴት አይባሉም? እነሱ የሚሰሩትን ስራ አንቺ መስራት አያቅትሽም? የኔ ቆንጆ ሀገርሽ ላይ ገብተሽ ጽድት ብለሽ መስራት ትችያለሽ። እና ሰው ስለሚልሽ ሳይሆን አእምሮሽ የሚልሽን ነው መስማት ያለብሽ። የሆነ ሰው እንደዚህ ብሎኛል ብለሽ መጸጸት የለብሽም። ያ ሰው ለምን አለኝ ማለት የለብሽም። ምክንያቱም ራስሽን ነው መስማት ያለብሽ። ኖርማል አንቺ እዛ ጋር የአረብ ሀገር ሴት ብዙ ሰው ይልሻል። የአረብ ሀገር ሴት በሽተኛ ናቸው፣ የአረብ ሀገር ሴት እንደዚህ ናቸው፣ የአረብ ሀገር ሴት ታማሚ ናቸው፣ አረብ ሀገር ሄዳ የመጣች ሴት አይደለችም። እጅግ በጣም ከጠቀስኳቸው እጅግ በጣም ብዙ ነገር ሰው ሊል ይችላል። አንቺ ግን ያም መስማት የለብሽም የኔ ቆንጆ የኔ ማር። ለምን ትሰሚያለሽ? የኔ እናት የአረብ ሀገር ሴት ጠንካራ፣ ጀግና፣ ኩሩ ከራሷም አልፋ ለቤተሰቦቿ የምትተርፍ ለታናናሾቿ ለታላላቆቿ ጀግና የሆነች ሴት ናት። እና ምን ማለት ፈልጌ ነው፣ ሰው የሚልሽን መስማት የለብሽም። አረብ ሀገር ስንመጣ ሰው የሚላችሁ ማለት አረብ ሀገር መጥተን ስንሄድ እሷ የአረብ ሀገር ሴት ናት፣ እሷ እንደዚህ ናት ምናምን የሚባል ነገር መስማት የለብንም። እሺ የኔ ቆንጆ። እና ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ስለ አረብ ሀገር ያስተምራችኋል፣ ይጠቅማችኋል ያልኩትን ከራሴ ህይወትም ተጨምሮ ያስተምራችኋል ብዬ ያሰብኩትን ነገር በድጋሚ ስመጣ ወደ እናንተ ይዤ እመጣለሁ። እጅግ በጣም አመሰግናለሁ። አዲስ ጀማሪ ነኝ፣ አበረታቱኝ።